ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች አሳዛኝ በሆነ መረጃ መጥተናል። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ውስጥ ድንገት በተከሰተ ርዕደ መሬት የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አስታውቋል። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምቱ መግባት ጋር ተያይዞ በተከሰተ ከፍተኛ የዝናብና የመብረቅ ድምጽ በደረሰ ርዕደ መሬት እንዲሁም ደግሞ የመሬት መንሸራተት ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰባሰቡ በጻድቃኔ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ ሐዘን መሆኑ ተገልጿል። እንግዲህ ከዚሁ ጋር ተያይዞ በዚህ ድንገተኛ አደጋም የ14 ወገኖቻችን ሕይወት ሲያልፍ በ5 ወገኖቻችን ላይ ከፍተኛና በ2 ወገኖች ላይ ደግሞ መለስ ያለ ጉዳት መድረሱ ተመልክቷል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምጦስ በስፍራው በመገኘት ለሞቱ ወገኖቻችን ጸሎተ ፍትሐት፣ ለተጎዱት ደግሞ ጸሎተ ሐዘን ወገኖቻችንን የማጽናኛ ትምህርት ወንጌልና አባታዊ ቃለ በረከት በመስጠት ላይ ይገኛሉ። እንግዲህ የሰሜን ሸዋ ሀገረ ስብከት ለመላው ኢትዮጵያውያን ለኦርቶዶክሳውያን ለወዳጅ ዘመዶቻቸው ሁሉ ለሞቱትም ነፍስ ይማር ላሉትም ደግሞ መጽናናትን ይስጥልን ሲሉ መልእክት አስተላልፈዋል። እንግዲህ ከዚህ ከክረምቱ ጋር ተያይዞ ይህ ብቻ ሳይሆን በርካታ አደጋዎች እየተከሰቱ ነው የሚገኙት። እንደምታስታውሱት ከዚህ ቀደምም መጪው ጊዜ በከተማችን በጎርፍ አደጋ ሊከሰት ይችላል። በገጠሪቷማ የሀገራችን ክፍል ደግሞ በአብዛኛው ድርቅ ሊከሰት ይችላልና ጥንቃቄ ይደረግ በሚል ሜትሮሎጂ ማሳሰቢያ መስጠቱ ይታወሳል። ከዚህ ጋር ተያይዞ እንግዲህ ቅድመ ዝግጅት በማድረግ የሚመጣውን አደጋ መከላከል ተገቢነት አለው። በድጋሚ እንግዲህ ለሞቱ ወገኖቻችን ሁሉ ነፍሳቸውን ይማር፣ ነፍሳቸውን በአጸደ ገነት ያሳርፍልን፣ ላሉት ደግሞ መጽናናትን ይስጥልን።